ማናለው አንቺው ነሽ መድኃኒቱ አትራቂውቱ ኦዴስ ማናለው ልቤስ ማናለው ያላንቺ ማይሆንለት ተይዘኝለት እንዴት አለን ሰላማት ነው አንተ በእናትህ አይሰለችም እንዴ ሁሌ እንትነህን በካሜራ እየቀረስክ ማሳየት አይሰለችም አትለወጥም ምን አረኩኝ ደግሞ አረ በኢየሱስ እሺ እንዴት ነሽ አሁን ሰላም በይ ቀጥል ለምንድን ነው የጠራኸኝ ይቅርታ ለመጠየቅ ነው የጠራሁሽ ታው እንጂ የምር አሁን ነው የጠየቅ ይቅርታ እንደዛ ስለማመጥክ እንደዛ በካሜራ እየቀረስኩኝ ስንት ሰው ባማላይ ስለምንክ አሁን ነው የጠየቅ እኮ ጥፋተኛ ነኝ ይቅርታ ልጠይቅሽ ነው የመጣሁት ምን ችግር አለው አንዳንዴ ለነገሮች የምታረፍድበት ጊዜ እንዳላጣቀም አውቃለሁ ግን በቃ ይቅርታ አድርጊልኝ ይሄንን ያመጣሁት አምሮባል አንቺ ማምሮብሻል ተመችቷል እያላገጡ መኖር ተመችቷል አሁን ይቅርታ ልጠይቅሽ አንዴ ከቀረስክ ካልቀረ በደንብ ልክ ነግሬት ልሂድ ምን አረኩሽ ደግሞ ተው እንጂ ለምን ተስመስለው እንዴት ለምን ተስመስለው ካሜራ ላይ ተጣለ ለምን ተስመስለው ምን አረኩኝ አንተ ያማል እንዴ የመጣሁት ይቅርታ ልጠይቅሽ ነው እንዴ ልብህ ያወቀው ተስመስላልኩ እኮ ምንም ያስመሰልኩት ነገር የለም እኮ አሁን ይቅርታ ልጠይቅሽ ነው ምንም ጉዳይ የለም እዚች ጋር ተቀይዘስ ተቃተልስ በይዘስ ለመጣ እሱን ለ5 አመት ልጅ እሺ ይኸውልሽ እየቀለድሽ እንደሆነ አውቃለሁ እኔ አሁን የመጣሁት ሰላም ፈልጌ ነው ሰውዬ አትሰማም እንዴ ሰውዬ አዎ እኔን ሰውዬ ክብር ይጠላው አንተ ነህ እሺ እኔ ባለፈው አባቱን ሰጥቼሽ ነበር አይደል አሁን ደግሞ በእናትህ ነው ወደዛ ዞር በልልኝ የምርሽን ነው እንዴ አዎ መቀረጽ ከፈለክ ልክ ነግሬ እሄዳለሁ ለዛ ነው አይደል ምን እኔን አጋፍጠቅ ምናምን እዚህ ካሜራ ላይ ምናምን ይዘወተ ለማሰደብ ምናምን ማንም የሚሰድብሽ አንቺ በቃ በእናትህ ዝም በል እንዴ ያሟል ማንም የሚሰድብሽ እስከ ዛሬ ከዚህ በፊት ባሉት ቪዲዮዎችና ከካሜራ ጀርባ ያረከኝ በቃል እሺ ምን አረኩሽ ብዙ ነገር ብላ አዋርዳኝ ሄድኩ ምን አደረኩሽ አረ በእናትህ ዝም በል አንተ ሁሉ ነገርን እንዳላሰጣልህ እሺ ነው አሁን እኮ የመጣሁት ለይቅርታ ነው ኦ ሸንጂ ለምንድን ነው ይቅርታ ስትባይ ባነር አልቀረም እዚች ጋር ባነር ለምን አትለብስም ነበር እኔ የመጣሁት አሁን ይቅርታ ልጠይቅሽ ነው ሌላ ነገር ፈልጌ አይደለም ምንድነው ማስመሰል ወደ ራስህ ተመለስ ምን አደረኩሽ እንዴ ምን አደረኩሽ ከካሜራ ጀርባ ያለህን ማንነት ማታሳየው ምን አደረኩሽ ያረከውን ታውቃለህ ልብ ያውቀዋል ደግሞ ልዘርዝርልህ እንዴ ካሜራ እንትንህን ዘርዝሪ ካፍተ ዛሬ የሰራውን ነገር እኮ ምን አደረኩሽ የለቀቅከውን እኮ ማየት እኮ ነው መች ነው የለቀቅኩት እኔ ነኝ እንደምለቀው ራስሽ ነሽ ካሜራ ደቅነሽ እያመጣችኝ ትለይ ካሜራ በደቅን ለይቅርታ ነበር የመጣው እኮ እኔም አሁን ለይቅርታ ነው የመጣው በጣም ቆየ ኧረ እባክህ በስ ያለበት ላይ አይችልም ማለት ነው ይሰማል ጭራሽ እኔ ላይ ነው እንዴ ተረት የምትለማመጥ በእናትህ በቃ አጭቅጭቀኛውን አሁንም የመጣሁት ማለት ነው ካሜራ ላይ አንዴ ነገር መጨረሻ ጊዜ ተናግሬ ለሚሄድ እሺ እኔ ይቅርታ ልጠይቅሽ ነው የመጣሁት ይሄን ወደዛ አድርግ የልከኔ ማለት ነው ዝም ብዬ እየተሽኮረመምኩ ያንተ ነቃቅራቅምቦ እየተቀበልኩኝ መቆይተው አይደለም ገባ እኔ አሁንም ቅራቅምቦ ይሁን አይሁን አላውቅም ግን አሸንጉሊት ስለምትወጂ አሸንጉሊትና ለይቅርታ ነው የመጣሁት አንተ በእናትህ ከኔም በእንደዚህ አይነት ነገሮች አሸውደኝም ህይወቴን ካበላሽክ በኋላ ምን አበላሽው ምን ያረከው ልብህ ያውቀዋል እኔ ምን አረኩኝ ሲጀመር ማለት ነው ሲጀመር እንደማይ ስላወቅ ነው ሮጣ የመጣው አይደል ምንድነው የምታየው ኧረ እባክህ ተው እንጂ እንዴ በጣም እንትን አልሽ እኮ ምን አደረኩ እኔ አልገደልኩሽ የሆነ ነገር አላረኩ ያሳየው ነገር እኔ እኮ ማለት ነው አሁን ሌላ ትርፍ ቃል ሳልናገር ራሱ ያሳየው ንቀት በቂ ነው አይደል መች ነው ያሳየው ንቀት ከዚህ ሶስት እኔ ይኸውልሽ እኔ እዛን ያናደደኝ መላኩን ይዘሽ መምጣት ነው ከዚህ በፊት እኔና አንቺ ሰው ነው እንደሚያስታርቀን ባመጣው በግልጽ እኮ በስርዓቱ መናገር የምችለው ነገር ጉዳይ ነው እኮ እኔና አንቺ እኔ አሁን ያናደደኝ እኔ እኮ ይኸውልሽ አሁን እሺ አንድ ብቻ አዳምጪኝ ንቀትህን እሺ አዳምጪኝ ለምን አዳምጥ አንድ ብቻ አዳምጪኝ ከትላንት ወዲያ ምናምን እኮ አዳመጥኩ ብዙ ብዬ አዳመጥኩ ስትሰድበኝ ቆሜ አላየህም ትቼክ ሄድኩኝ መቼ ነው ሰደብኩሽ ኧረ እባክህ እሺ ሰድቤሻለሁ ይሁን እሺ ይሁን ሰድቤሻለሁ እሺ የፈለከውን ነገር
ምንም አይመስለኝም። በጣም ጨዋ ሆንኩኝ። በጣም ልታገት ሞከርኩኝ አይደል? በጣም ዝም ብዬ እስቲ ነገሮችን ለማሳለፍ ሞከርኩኝ አይደል? ጨረሽ አውርተሽ ምን ሆነሃል ብለሽ ጠይቀሽኛል? ኧረ እባክህ ምንድን ነው የሚያክል? ምን ሆነሃል ብለሽ ጠይቀሽኛል ወይ ነው? አሁን በሰዓቱ እኔን ያናደደኝ መጀመሪያ በሌላ ነገር ተበሳጭቼ ነበር። በዛ ሰዓት ምንም የጠየቅሽኝ ነገር የለም። ሁለተኛ ሲቀጥል ደግሞ ሮጠሽ ሄደሽ ቤተሰብ ይዘሽ መምጣትሽ እኔና አንቺ አዳምጪኝ። በቃ እኔ ሙሉ ለሙሉ አዳመጥኩሽ። አስከታሪ አዳምጪኝ። ለምንድን ነው ማዳመጥ? ስማ ዝም ብለሽ እሺ አውሪ። እሺ አውሪ። ይኸውልህ በሌላ ሰው የተናደድክበትን ነገር እኔ መወጫ ከደለው። እሺ አውሪ። ይኸው ይወራሉ። ስማ መስማት አለብን፣ ምክንያቱም እስከዛሬ ስጮህ ሰምቻለሁ። እሺ ሌላ ሰው ላይ የተናደድከው ነገር እኔ መወጫ ከደለው። መወጫ ከፈለክ ሌላ ቦታ ሄደ ማስረዳት ያለብህ ራስህ። ካላስረዳኝ ድረስ አላውቅም። አሁን ደግሞ ረፍዷል። ምን አበባ ያመጣው ለኔ ነው? አሁን አንቺ ነህ እኮ ይቅርታ ልጠይቅሽ እኮ ነው። በጣም አበባ ስለምወድ ስለምጨው እንደዚህ አይነት መሸንገያ እኔ የሚሸነግለኝ ይመስላል እንዴ? እኔ ልሸነግል አይደለም፣ ስለምወድሽ ስለማከብርሽ ይቅርታ ልጠይቅሽ የመጣሁት። ለምንድን ነው ይቅርታ ስጠይቅ የምትገለበጪው? እኔ አንተን ይቅርታ አልፈልግም። ለምን አልፈልግም? ረፍዷል። ምን ያደረኩት ነገር ነውና ነው የሚረፍደው? ምን ያደረኩት ነገር አለ? ምን ያደረኩት ነገር አለ? ይቅርታ ስጠይቅ አይሰማሽም እንዴ? እኔ በእግዚአብሔር ይቅርታ ልጠይቅሽ ነው፣ ሰላም ለማውረድ ነው የመጣሁት። እስከ ዛሬ ያረከውን ነገር እንዳላረክ እያስመሰልክ እዚች ጋር አክት አታርግ። ኧረ በእናትሽ ተይኝ በቃ። እንዴ ለምን ታስመስላለህ? ምን ያስመሰልኩት ነገር አለ? ምን ያስመሰልኩት? ተናገሪ። ይሄን ነገር አርጋሃል ብለሽ ተናገሪ። ዝም ብለሽ አትበይ። አንተም ተናደ ነበር? አዎ ተናድጄ ነበር። እኔም ተናድጃለሁ እኮ አሁን እኮ ይቅርታ ነገሩን አብርጂውና ይቅርታ አልፈልግም። በቃ ስራው እንዴ አልፈልግም። በቃ ምንድነው እኔ ኮስታር ብዬ ማቆም ምናምን ማልችል መሰለክ እንዴ? ትችያለሽ። አሁንም ይኸውልሽ ነገሩን ለማብረር ነው የመጣሁት። አንተን እኮ ነገሩን ለማብረር ነው የመጣሁት። በሰው ፊትም ናከኝ፣ በወንድም ፊትም ናከኝ፣ በህዝብ ፊትም ናከኝ። ብዙ ነገር አደረክ እና አሁን እየተበቀልሽ ነው ልትልኝ ነው? እኔ ለምንድን ነው የምበቀልክ? ለምንድን ነው የምበቀልክ? እኔ ባለጌ አይደለሁም። እሺ እኔ ባለጌ አይደለሁም። እና እኔ ባለጌ ነኝ? እሺ ነው ያረክተን ታውቃለህ። ምንም ያደረኩት ነገር የለም። እንደዚህ በግልጽ ተናገር። እንደዚህ አድርገሃል ብለሽ በግልጽ ተናገር። አሁን እኔ ይኸውልህ ምንም ጭቅጭቅ ምናምን አልፈልግም። ጭቅጭቁን የሚያመጣው አንተ ነህ። ምንም አይነት ሽንገላ ከአንተ ማለት ነው አልፈልግም። ሽንገላ አይደለም። እኔ አሁን ይቅርታ እየጠየቅኩሽ ነው። ብዙ ሰው ያደረከው ነገር ጥሩ አይደለም። ሰው ሲነግር ነበር አይደለም። በቃ ወደ ራሴ አዳምጪኝ። በቃ ዛሬን እንኳን አዳምጪኝ። ይቅርታ ልጠይቅሽ ነው ያለ መጣሁት። ቅራቅንቦን ሰብስበህ ሂድ። ለምን ደግሞ ጭራሽ ነው የምትጮኸው? ቅራቅንቦን ሰብስበህ ሂድ። በቃ እሺ ሂጂ። በቃ ሄዳለሁ። ይሄንን ፖለቲካን ሰብስበህ ሂድ። ሁለተኛ እንዳትደውልልኝ። ሰው እኮ ይቅርታ ሲጠየቅ ይቅርታ ልጠይቃት ነው አይደል የመጣሁት? ሌላ ነገር እኮ አይደለም። በቃ አጥፍቻለሁ፣ ይቅርታ ልጠይቃት ነው የመጣሁት። ደግሞ ሰው አይደለም እንደዚህ ጥላ ይረሻ